Okay, we are agricultural mechanization trainers. Our today course is undertaking the basic maintenance. Under basic maintenance, chapter 1 is prepare for basic routine maintenance. So, basic maintenance is routine care and simple servicing of machinery or equipment. This have many importances: improve equipment performance, prevent breakdown, and extend the service of life of equipment. And under that there is the menu of personal protective equipment we are using in the undertaking basic maintenance. Okay. Some different types of personal protective equipment. Those are gloves, overalls, and some others are here. So አንድ ተማሪ ስራ ሲሰራ በፊት ፐርሰናል ፕሮቴክቲቭ ኢኩዊፕመንት መጠቀም አለበት። ሶ ሲጠቀም ደግሞ በአግባቡ በማኑፋክቸር ፕሮሲጀር ወይ ደግሞ በማኑፋክቸር ኢንስትራክሽን መጠቀም አለበት። ሶ አንድ ተማሪ ወደ ስራ ሳይገባ በፊት ወይ ደግሞ ኦፕሬት ሳይረግ በፊት ፕሪ ኦፐሬሽናል ኢንስፔክሽን ማድረግ አለበት። አንደኛ ኦፕሬተር ከሆነ ኦፕሬት ሳይረግ በፊት ጎማ መታየት አለበት፣ ኦይል መታየት አለበት and some others ይኖራሉ ማለት ነው። Okay, there are many types of agricultural machinery and equipment. Those are like tractor, combiner, broadcasting machine, and sprayer, and etc. As a function of tractor, plow or cultivating the land, and also the function of combiner is to harvesting the crop. እነዚህ ጓደኞች የተገለጹት አንደር ሜንቴናንስ እናደርግ ዘፈረስተዋል ፕሪ ሜንቴን እናደርጋለን፣ ፕሪ ቼክ እናደርጋለን፣ ኔክስት ስታርት አፕ እናደርግ ሜንቴን እናደርጋለን፣ ቼክ እናደርጋለን። ዘን እዛ ደግሞ ቀጣይ ስታርት አፕ ካደረግን በኋላ ሸዳውን ሜንቴን እናደርጋለን፣ ቼክ እናደርጋለን። በዚህችን እናደርጋለን ማለት ነው። እሺ በአንደርቴኪንግ ቤዚክ ሜንቴናንስ ስር ውስጥ የምናያቸው ስለ ሜንቴናንስ እናወራ። ወደ ብዙ አይነት ሜንቴናንሶች አሉ። የመጀመሪያው ፕሪቬንቲቭ ሜንቴናንስ የምንለው ነው፣ ወይም ስኬጁል እንለዋለን። ከስሙ እንደምንረዳው ኦልሬዲ ስኬጁል የተደረገ ነው። ፕሪቬንቲቭ ነው ማለት ከመበላሸቱ በፊት ነው መጀመሪያ ሜንቴን የምናደርገው። ይህ ምን ምን ይይዛል ብለን ስናስብ ኩላንት ቼክ ልናደርግ እንችላለን፣ ሉብሪካንቶችን ቼክ ልናደርግ እንችላለን፣ በስርዓት ማጽዳት ምናምን ነገሮች የሚያካትት ነው። ከዚያ ኮሬክቲቭ ሜንቴናንስ የምንለው ደግሞ ሲበላሽብን እንዴት ነው ኮሬክት የምናደርገው የሚለውን የሚያጠና ሀሳብ ነው ማለት ነው። ስለዚህ ኮሬክቲቭ ሜንቴናንስ እንላለን ማለት ነው። እሺ አንደር ቤዚክ ሜንቴናንስ ውስጥ የምንጠቀማቸው ቱሎች አሉ ማለት ነው። ሜንቴናንስ ለመስጠት የምንጠቀማቸው ቱሎች አሉ። ለምሳሌ ሜዠሪንግ ሲሊንደር፣ ሃንድ ሌቨር፣ ግሬስ ገን እንጠቀማለን። ኦይል ፊልተር፣ ረንች፣ ሃይድሮሜትር፣ ክሊን ሾፕ፣ ሬንጂስ እነዚህም ቱሎችን መጠቀም እንችላለን ማለት ነው። ለሜንቴናንስ ለመስጠት እነዚህ በጥቂቶቹ ናቸው ማለት ነው። ሌላ ቱሎችን አስፈላጊ ቱሎችን ሜንቴን ለማድረግ መጠቀም እንችላለን።